ሰላም ጋይስ እንዴት ናችሁ? አንድ ከባድ ማስጠንቀቂያ ለህይወታችሁ አስፈላጊ የሆነ ነገር ልንገራችሁ። እኔ ዛሬ የደረሰብኝ ነገር በእናንተ ላይ እንዲደርስ ስለማልፈልግ ማለት ነው። እኔ አሁን እንደዚህ ሁኜ የምታዩ በቃ በጣም ብዙ ነገር እና እንግልት ደርሶብኝ ነው አሁን ተኝቼ ነው እኔ ሪከርድ ስሰራላችሁ። ምናልባት በህይወት ልተርፍም ላልተርፍም እችላለሁ። እና ምን መሰላችሁ እኔ የምኖረው ዩናይትድ አረብ ኤምሬት ውስጥ ነው። እና በቃ ዛሬ በአጋጣሚ የሆነ ቦታ መሄድ አሰብኩኝና ታክሲ ለመያዝ ወጣሁኝና ከዛ ታክሲ ለመያዝ ሲሄድ ከዛ የሆነ ታክሲ መጣ። ታክሲ ውስጥ ሁለት ሴቶች ነበሩ ያሉት። ከዛ እነዛ ሁለት ሴቶች ልክ ሲያዩኝ ታክሲ ፈላጊ መሆኔን ሲያውቁ አቆሙትና አንድ አረብ ናቸው። ከዛ አበሻይቱ ያው ኢትዮጵያዊ መሆኔን ስታውቅ ሀይ ምናምን አለችኝና ሰላም ተባባልን ምናምን። ከዛ ወዴት መሄድ ፈልጌ ነው ስትለኝ አጅማን የሚባል ቦታ አለና እኔ መሄድ ፈልግበት ቦታ እዛ ልሄድ ነው ምናምን ስራት በቃ ናገባኛም ወደዛ ነው የምንሄደው፣ ስለዚህ በእኛ ታክሲ ትሄዳለህ ምናምን አለች። ከዛ በቃ እኔ ኢትዮጵያዊ ስላለች በእነሱ ታክሲ ገባሁኝ። ከዛ እየሄድኩ እያለ በቃ ከዛ የተወሰነ ሄዱና ሎኬሽኑን ቀየሩት። ከዛ እኔ ሎኬሽን እየተከታተልኩ ስለነበረ ያን ሎኬሽን አቡዳቢ ሄዶ የሚባል ቦታ ዞሩት። ከዛ በቃ በጣም ነው የሚነዱት፣ በቃ ጠጥተዋል፣ የሆነ ሀሽ ምናምን ተጠቅመዋል እና በቃ አነዳዳቸው ምናምን በጣም የተለየ ነው። መኪና ምናምን በቃ እንደዚህ እያለፉ ዝግዛግ ነው የሚሄዱትና ከዛ ለምንድን ነው ሎኬሽን ምናምን እናንተ እንደዚህ ያደረጋችሁ ለምን ከሎኬሽን ወጣች ምናምን ስላት አይ እኛ የሆነ የምናመጣው እቃ አለ ከዛ አምጥተን እንመለሳለን ምናምን አለች። ከዛ እኔም እውነት መሰለኝና እሺ አልኳት። ከዛ አሁን በቃ ነዳችሁ የሌለ በቃ እንዳይሆን በቃ እኔ ምን ልበላችሁ እኔ በጣም ግራ ገባኝ። ከዛ በጣም ነው የምትነዳው ምናምን። ከዛ ለምንድን ነው ቆይ እኔ በቃ ይሄ ነገር በጣም ደስ አለኝ ምናምን ስላት አንተም ነው ትፈራለህ እንደ ምናምን አለች። ከዛ ኧረ እኔማ አልፈራም ምናምን አልኩና እኔም በቃ ኮስተር ብዬ እየሄድኩ እያለ የሆነ አቡዳቢ ደረሱ። ከዛ አቡዳቢ ከደረሱ በኋላ እና እንዴት ነው ምናምን ስላት አይ በቃ እዚህ ጋር የምናመጣው ካለ እዛ እንድረስና እንመለሳለን አለች። ከዛ ልክ ከአቡዳቢ ከከተማ ወጡና የሆነ ገጠራማ ቦታ ልክ ወደ ገጠር ሲሄዱ አንቺ ምን ለማድረግ እያሰብሽ ነው ምናምን ስላት እዚህ ጋር የምናነሳው ካለ በቃ ተረጋጋ ምናምን አለች። ይሄን ሁሉ የምታወራኝ ሀበሻይቱ ኢትዮጵያዊት ናት። አረቢቱ በቃ ትነዳለች፣ በቃ ጣጣታለች፣ ሰክራለች፣ ትነዳለች፣ ትቆሰቁሳለች አረቢቷ ማለት ነው። ከዛ ልክ እየሄዱ እያለ ከከተማ ከወጡ በኋላ የሆነ እስቲርሃም ይባላል። እዛ እስቲርሃ ቤት ውስጥ ግቢ ውስጥ ቀጥታ ገባ መኪናው። ከዛ ልክ ሲገባ ቤት ውስጥ ሁለት ልጆች አሉ፣ ሁለት ሴቶች እና አንድ ወንድ አለ። ከዛ በቃ ገባን ምናምን። ከዛ ሰላም ምናምን አልኳቸው። ሁለቱ አበሻ ናቸው እና ወንዱ የውጭ ሀገር ዜጋ ነው። ከዛ በቃ እዚህ ጋር ተቀመጥ ምናምን አልሽኝና ቁጭ አልኩኝ። ከዛ ምንድነው ስርዓት የሆነ የምናነሳው ቃል እናንሳና እንወጣለን ምናምን አለች። ከዛ አረቢቷ ምናምን ከዛ ገባችና የሆነ ሻወር ምናምን ወስዳ የለ ሽቱ ምናምን ነፍታ ጸጉሯ እንደዚህ ነው በጣም ረጅም ነው ጸጉሯ ለቃ ምናምን የሌሊት ልብስ ለብሳ መጣች። ከዛ መጣችና ይችን እኔ ጋር የመጣችን ታክሲዋን ሀበሻዋን ጠራቻት። ከዛ ጠራቻትና የሆነ ክላስ ገቡና አወሩ ምናምን። ከዛ ሴትዮዋ ውስጥ ላይ ትፈልግሃለች ምናምን አለች። ከዛ ምንድነው ምናምን ስላቸው አይ ታናግርህና በቃ እንሄዳለን ምናምን አለች። ከዛ አሻኩኝና ልክ እዛ ሴትዮዋ አረቢቷ ያለችበት ክላስ ውስጥ ስገባ ከዛ አረቢቷ ልክ ጸጉሯን ወደ ኋላ እንደዚህ አስተኝታ ምናምን እንደዚህ ተኝታለች። ልክ በራሱ ክፍት አድርጌው ስገባ እንደዚህ ተኝታ ምናምን በቃ ልብስ ነው የለበሰችው እንደዚህ ታዘረራለች። ገባ አቤት የወሬ ሱስ! ዝም ብለህ በቃ አፍን ከፍተህ ታዳምጣለህ። አሁን ይሄ ሁሉ እውነት መስሎ ነው